የመጀመሪያዎቹ 1000 ቀናት ወላጆች ለልጆቻቸው ሊሰጡት ከሚችሉት እጅግ ውድ ስጦታዎች አንዱ ነው። ይህ ወቅት የልጆ የወደፊት ጤንነት፣ ብልህነትና አጠቃላይ ደህንነት የሚወሰንበት ነው። ሰላም ውድ የሀበሻ ኬር ቤተሰቦች እንዴት ናችሁ? ዛሬ የምንነጋገረው እጅግ በጣም ወሳኝ ስለሆነ የህይወት ምዕራፍ ነው። ይኸውም የመጀመሪያዎቹ 1000 ቀናትና በዚህ ወቅት ጥሩ አመጋገብ ወይንም ትክክለኛ አመጋገብ ለልጆቻችን የወደፊት ጤና ምን ያህል ወሳኝ ሚና እንደሚጫወት ነው። የመጀመሪያዎቹ 1000 ቀናት ሲባል ከእርግዝና መጀመሪያ አንስቶ እስከ ህፃኑ 2 ዓመት የልደት ቀን ድረስ ያለውን ጊዜ ያካትታል። ይህ ጊዜ የአንድ ልጅ የአካል፣ የአእምሮ እና የስሜት ህዋሳት እድገት ፈጣንና መሰረታዊ የሆነበት ወሳኝ ምዕራፍ ነው። በዚህ ወቅት የሚደረግ ወይም የሚጎድል ነገር ሁሉ በልጆ የወደፊት ጤና፣ የመማር ችሎታና ለበሽታ ተጋላጭነት ላይ ትልቅ ተጽዕኖ ያሳድራል። እመቤት ነዳነኝ የሥነ ምግብ ባለሙያ። ምዕራፍ 1 የመጀመሪያዎቹ 1000 ቀናት ምንድናቸው? ይህ ወቅት ልክ የሰማይ ጠቀስ ህንፃ መሰረት ከመጣል ጋር ይመሳሰላል። መሰረቱ ጠንካራና የተረጋጋ ከሆነ ህንፃውም እንዲሁ ይሆናል። የልጆቻችን ጤናም እንደዚያው ነው። የመጀመሪያዎቹ 1000 ቀናት በሚከተሉት 3 ዋና ዋና ክፍሎች ይከፈላል። ከእርግዝና መፀነስ አንስቶ እስከ መውለድ ድረስ ያለው ጊዜ ወይንም 270 ቀናት። በዚህ ወቅት ህፃኑ በእናቱ ማህፀን ውስጥ እጅግ ፈጣን የሆነ እድገት ያደርጋል። ሁሉም የአካል ክፍሎች ልብ፣ ሳምባ፣ አንጎል፣ ኩላሊት የሚፈጠሩትና መሰረታቸው የሚጣለው በዚህ ወቅት ነው። የልጁ የመጀመሪያው ዓመት ከ0 እስከ 12 ወራት ወይም 365 ቀናት። ይህ ወቅት ህፃኑ ከተወለደ በኋላም አንጎሉ፣ የበሽታ መከላከል ስርዓቱ እና የሰውነት ሜታቦሊዝም በፍጥነት የሚያድጉበት ወሳኝ ምዕራፍ ነው። የልጁ ሁለተኛ ዓመት ወይንም ከ13 እስከ 24 ወራት 365 ቀናት። በዚህ ጊዜ ህፃኑ መራመድ፣ መናገርና ከአካባቢው ጋር መስተጋብር መፍጠር ይጀምራል። አሁንም የአእምሮና የአካል እድገቱ ከፍተኛ ነው። በእነዚህ 1000 ቀናት ውስጥ ሰውነት በህይወት ዘመን ሙሉ የሚዘልቁ ፕሮግራሞችን ይጽፋል። ለምሳሌ የህፃኑ የአንጎል የነርቭ ሴሎች ግንኙነት፣ የሰውነቱ ስብን የመቆጣጠር ችሎታ እንዲሁም በሽታ የመቋቋም አቅሙ የሚወሰነው በዚህ ወቅት በሚገኘው አመጋገብ ነው። ምዕራፍ 2 በእርግዝና ወቅት የእናቶች አመጋገብ አስፈላጊነት። የእርግዝና ጊዜ የልጆ የመጀመሪያው ቤት ነው። በዚህ ቤት ውስጥ ያለው አመጋገብ ደግሞ የልጆ የወደፊት ጤና ምን እንደሚመስል ይወስናል። በእርግጥም እናትየው በእርግዝናዋ ወቅት የምትመገበው ምግብ የህፃኑን ሜታቦሊዝም፣ የበሽታ መከላከል ስርዓት እና የአካል ክፍሎች አፈጣጠር ላይ ቀጥተኛ ተጽዕኖ አለው። የእናት ክብደትና የአኗኗር ዘይቤ። በእርግዝና ወቅት የእናትየው ክብደት፣ የምትመገበው ምግብ እና የአኗኗር ዘይቤ በፅንሱ እድገት ላይ ከፍተኛ ተጽዕኖ ያሳድራል። ከመጠን በላይ ውፍረት ወይም ደካማ አመጋገብ የፅንሱን እድገት ሊያስተጓጉል ይችላል። የአካል ክፍሎች እድገት። አንጎል በእርግዝና ወቅት ጥሩ አመጋገብ የህፃኑ አእምሮ በትክክል እንዲያድግ ያግዛል። የፎሊክ አሲድ፣ ኦሜጋ 3 ፋቲ አሲድ እና አዮዲን ለዚህ ወሳኝ ናቸው። የፎሊክ አሲድ በተለይ የአንጎልና የአከርካሪ ችግሮችን ለመከላከል ይረዳል። ልብ እና ሌሎች አካላት ፕሮቲን፣ ብረት፣ ካልሲየም ለልብ፣ ለአጥንትና ለሌሎች ወሳኝ አካላት ትክክለኛ ምስረታ ያስፈልጋሉ። የበሽታ መከላከል ስርዓት። በእርግዝና ወቅት የሚገኘው ጥሩ አመጋገብ ወይንም ትክክለኛ አመጋገብ የህፃኑን የበሽታ መከላከል ስርዓት ያጠናክራል። ይህም ከተወለደ በኋላ ለተለያዩ በሽታዎች ተጋላጭነቱን ይቀንሳል። የሜታቦሊዝም አወቃቀር። ደካማ አመጋገብ በእናቱ ማህፀን ውስጥ እያለ የህፃኑን ሜታቦሊዝም ሊቀይረው ይችላል። ይህም በቀጣይ ህይወቱ
ለደም ግፊት፣ ለስኳር በሽታ፣ ከመጠን ያለፈ ውፍረት፣ ለልብ በሽታና ለስትሮክ የመጋለጥ ዕድልን ይጨምራል። እርጉዝ እናቶች ምን መመገብ አለባቸው? የተለያዩና የተመጣጠኑ ምግቦች፣ አትክልትና ፍራፍሬ፣ ሙሉ እህል፣ ያልተፈተጉ እህል ማለት ነው፣ እንደ ስንዴ፣ ገብስ፣ ማሽላ፣ ጤፍ፣ ከጥራጥሬዎች ባቄላ፣ ምስር፣ ሽምብራ፣ የእንስሳት ተዋጽኦ፣ ወተት፣ ስጋ፣ አሳ፣ እንቁላል የመሳሰሉትን መመገብ። ቫይታሚን እና ማዕድናት ሐኪሞ ባዘዘው መሰረት የፎሊክ አሲድ፣ ብረት ወይንም አይረንና ካልሲየም የመሳሰሉ ማሟያዎችን መውሰድ። ውሃ በበቂ ሁኔታ መጠጣት። እርጉዝ እናቶች ከምን መራቅ አለባቸው? ጥሬ ስጋ፣ ጥሬ አሳ፣ ጥሬ እንቁላል፣ አልኮልና ሲጋራ ሙሉ በሙሉ ማቆም አለባቸው። ከፍተኛ የሆነ ካፌን፣ ቡናና ሻይ መገደብ። ከፍተኛ ስኳርና ጨው ያላቸውን ምግቦች ማቆም። ምዕራፍ 3 የእናት ጡት ወተት ጥቅሞችና አመጋገብ። አዲስ ለተወለደ ህፃን ወይንም ለጨቅላ ህፃን የእናት ጡት ወተት ከምንም በላይ የተሟላና ፍጹም የሆነ ምግብ ነው። የእናት ጡት ወተት ፍጹምነት ለህፃኑ የሚያስፈልጉትን ንጥረ ነገሮች ሁሉ ይዟል። ፕሮቲን፣ ካርቦሃይድሬት፣ ስብ፣ ቫይታሚኖችና ማዕድናት በተመጣጣኝ መጠን ይገኛሉ። ለበሽታ መከላከያ ይሰጣል። የእናት ጡት ወተት የበሽታ መከላከያ ንጥረ ነገሮችን አንቲቦዲስ ይዟል። እነዚህም ህፃኑን ከተለያዩ ኢንፌክሽኖች እንደ ተቅማጥ፣ የሳምባ ምች፣ የጆሮ ኢንፌክሽን የመሳሰሉትን ይከላከላል። ለአንጎል እድገት፣ ለህፃኑ አእምሮ እድገት ወሳኝ የሆኑ ንጥረ ነገሮች አሉት። ቀላል የምግብ መፈጨት በቀላሉ የሚዋሃድ ሲሆን የሆድ ድርቀትንና ሌሎች የምግብ መፈጨት ችግሮችን ይቀንሳል። እናትና ልጅን ያቀራርባል። ጡት ማጥባት በእናትና ልጅ መካከል ጠንካራ የስሜት ትስስር እንዲፈጠር ያደርጋል። ለስንት ጊዜ ጡት ማጥባት ይገባል? የዓለም ጤና ድርጅት ወይንም WHO እንደሚመክረው ህፃናት በመጀመሪያዎቹ 6 ወራት የእናት ጡት ወተት ብቻ መመገብ አለባቸው ወይንም ኤክስክሉሲቭ ብሬስት ፊዲንግን ይመክራል። ከ6 ወር በኋላ ደግሞ ተጨማሪ ምግቦችን እየሰጡ እስከ 2 ዓመት ወይም ከዚያ በላይ ጡት ማጥባቱን መቀጠል ይመክራል። እናት ጡት በምታጠባበት ወቅት አመጋገቧ ምን መምሰል አለበት? ጡት የምታጠባ እናት ለራሷም ሆነ ለልጇ የምትመገበው ምግብ እጅግ ጠቃሚ ነው። የእርግዝና ወቅት አመጋገብ መሰል የተመጣጠነ ምግብ ያስፈልጋታል። በቂ ፈሳሽ መጠጣት፣ የወተት ምርትን ለመጨመር ብዙ ውሃ መጠጣት ጠቃሚ ነው። አልኮልና ካፌን መቀነስ። እነዚህ ንጥረ ነገሮች በጡት ወተት ውስጥ አልፈው ህፃኑ ላይ ጉዳት ሊያደርሱ ይችላሉ። ምዕራፍ 4 ተጨማሪ ምግቦችን መስጠትና ጤናማ የአመጋገብ ልማዶችን ማዳበር። ህፃናት 6 ወር ሲሞላቸው የእናት ጡት ወተት ብቻ ለሚያስፈልጋቸው ንጥረ ነገር በቂ አይሆንም። በዚህ ጊዜ ነው ተጨማሪ ምግቦችን ቀስ በቀስ ማለማመድ የሚጀመረው። ተጨማሪ ምግቦችን ለመጀመር ትክክለኛው ጊዜ በ6 ወራት አካባቢ ህፃኑ ድጋፍ ሳይደረግለት መቀመጥ ከቻለ፣ ለምግብ ፍላጎት ካሳየና ጭንቅላቱን ማስተካከል ከቻለ ተጨማሪ ምግብ ለመጀመር ዝግጁ ነው። በጣም ቀደም ብሎ መስጠት የምግብ አለርጂዎችን፣ የምግብ መፈጨት ችግሮችንና የኢንፌክሽን ተጋላጭነት ሊጨምር ይችላል። በተቃራኒው ደግሞ በጣም ዘግይቶ መስጠት የንጥረ ነገር እጥረት፣ የአንጎል ክህሎት መዘግየት እና የምግብ አለመቀበልን ሊያስከትል ይችላል። ምን አይነት ምግቦችን መጀመር አለብን? በብረት የበለጸጉ ምግቦች የብረት እጥረት በጨቅላ ህፃናት ላይ የተለመደ በመሆኑ የተጠናከሩ የህፃናት እህሎች፣ የተፈጨ ቀይ ስጋ፣ ዶሮ ወይም ጥራጥሬዎች መጀመር ይመከራል። የተፈጨ አትክልትና ፍራፍሬ እንደ ካሮት፣ ስኳር ድንች፣ ሙዝ፣ አቮካዶ፣ ማንጎ በመፍጨት መስጠት። አዲስ ምግብ ሲያስተዋውቁ ከ3 እስከ 5 ቀናት አንድ አይነት ምግብ ብቻ በመስጠት ህፃኑ አለርጂ እንዳለ ወይም እንደሌለው መከታተል ያስፈልጋል። የምግብ ውፍረት ወይንም ቲክነስ መጀመሪያ ላይ በጣም ፈሳሽ የሆኑ ምግቦችን በመስጠት ቀስ በቀስ ወፍራም ወደሆኑ ምግቦች መሸጋገር። ምግብን ማለስለስ ወይንም መፍጨት ህፃናት ጥርስ እስከሚያወጡ ድረስ እና የማኘክ ችሎታቸውን እስኪያዳብሩ ድረስ ምግቦችን ማለስለስ ወይም መፍጨት ያስፈልጋል። ጤናማ የአመጋገብ ልማዶችን ማዳበር፣ የተለያዩ ምግቦችን ማቅረብ
ሕፃኑ የተለያዩ ጣዕሞችን እንዲለምድ ያደርገዋል። ስኳርና ጨው ማስወገድ። በመጀመሪያዎቹ 2 ዓመታት ለሕፃናት ምንም አይነት ስኳር ወይም ጨው መጨመር የለብንም። በቂ ፈሳሽ፣ ከምግብ ጋር ውሃ መስጠት። የቤተሰብ ምግብ ሕፃኑ ከቤተሰቡ ጋር በአንድ ላይ እንዲመገብ ማበረታታት። የምግብ ምርጫውን ማክበር። ሕፃኑ ሲጠግብ ወይንም አልመገብም ሲል አክብሮ ማቆም እንጂ ማስገደድ የለብንም። ምዕራፍ 5 መልካም አመጋገብ ወይንም ትክክለኛ አመጋገብ ለልጆ ለወደፊት ጤና ያለው ዘላቂ ጥቅሞችን እንመልከት። በመጀመሪያዎቹ 1000 ቀናት ውስጥ የሚገኝ ጥሩ አመጋገብ የልጆ የህይወት ዘመን ሙሉ ጤና ላይ በጎ ተጽዕኖ ያሳድራል። የመጀመሪያው የአእምሮና የእውቀት ችሎታዎች። ጥሩ አመጋገብ ያላቸው ልጆች የተሻለ የአእምሮ እድገት ያሳያሉ። የመማር ብቃታቸው፣ ትኩረት የማድረግና ችግር የመፍታት ችሎታቸው ከፍ ያለ ይሆናል። በትምህርት ቤት ጥሩ ውጤት የማምጣት አቅማቸው የተሻለ ነው። አካላዊ እድገትን ስንመለከት ትክክለኛ ቁመትና ክብደት እንዲኖራቸው ይረዳል። የአጥንት ጥንካሬያቸው ይጨምራል። በአጠቃላይ ጤናማና ጠንካራ አካል ይኖራቸዋል። ጠንካራ የበሽታ መከላከል ስርዓት ያዳብራሉ። ለተለያዩ ኢንፌክሽኖች፣ ለጉንፋንና ለሌሎች መሰል ህመሞች የመጋለጥ ዕድላቸው ይቀንሳል። ለረጅም ጊዜ የሚቆዩ በሽታዎች መከላከልን ስንመለከት በመጀመሪያ ላይ እንደጠቀስነው ያልተስተካከለ አመጋገብ በኋለኛው የህይወት ዘመናቸው ውስጥ ከመጠን ያለፈ ውፍረት፣ የስኳር በሽታ፣ የልብ ህመም፣ ለስትሮክ የመጋለጥ ዕድልን ይጨምራል። ጥሩ አመጋገብ እነዚህን በሽታዎች ለመከላከል ቁልፍ ሚና ይጫወታል። የተመጣጠነ ምግብ የሰውነት ሜታቦሊዝም በትክክል እንዲሰራ በማድረግ ከእነዚህ ዘመናዊ በሽታዎች ይከላከላል። አጠቃላይ ደህንነታቸውን ስንመለከት ጤናማ አመጋገብ ያላቸው ልጆች የበለጠ ጉልበተኞች፣ ደስተኞች እና ስሜታዊ ብስለት ያላቸው ይሆናሉ። ይህም በህይወታቸው ውስጥ ሙሉ አቅማቸውን እንዲደርሱ ወይንም እንዲጠቀሙ ያግዛቸዋል። የመጀመሪያዎቹ 1000 ቀናት ወላጆች ለልጆቻቸው ሊሰጡት ከሚችሉት እጅግ ውድ ስጦታዎች አንዱ ነው። ይህ ወቅት የልጆ የወደፊት ጤንነት፣ ብልህነትና አጠቃላይ ደህንነት የሚወሰንበት ነው። ያስታውሱ፣ በእርግዝና ወቅት ጤናማና የተመጣጠነ ምግብ ይመገቡ። ሐኪሞ ያዘዘውን የቫይታሚን ማሟያዎችን ይውሰዱ። በመጀመሪያዎቹ 6 ወራት ሕፃናት የእናት ጡት ወተት ብቻ እንዲጠጡ ያድርጉ። ከ6 ወር በኋላ ተጨማሪ ምግቦችን ቀስ በቀስ እና በጥንቃቄ ያለማምዱ። ጤናማ የአመጋገብ ልምምዶችን ያዳብሩ። የልጅዎ ጤና በእጅዎ ነው። ዛሬ የሚያደርጉት ኢንቨስትመንት ለህይወት ዘመን የሚዘልቅ ምንዳ አለው። የልጅዎን የመጀመሪያዎቹን 1000 ቀናት በትክክል በመጠቀም ብሩህ ጤናማና ስኬታማ የወደፊት ህይወት እንዲኖረው መሰረት ይጥላሉ። ይህ ቪዲዮ ጠቃሚ መረጃ እንደሰጣችሁ ተስፋ አደርጋለሁ። ማንኛውም ጥያቄ ካላችሁ ከታች ባለው ኮሜንት ቦታ ላይ ጻፉልን። በሌላ ቪዲዮ እስከምንገናኝ ጤናማ ሆናችሁ ቆዩን።